በዛሬው ቪዲዮ እህልዋ ላይ ፊዳን ቶብራክ ነጃት እንደሆነ የምትጠረጥርበትን የዲኤንኤ ምርመራ ለማድረግ የምትሞክርበትን እና ቶብራክ ፊዳንን የምትመስል ሴት በህልሙ ማየት የሚጀምርበትን በመጨረሻ እውነቱን እያስታወሰ የሚመጣበትንና ከሪማን ቶሎ አይዳን ጋር ለመዳር የምትሞክርበትን ሃሊዴ በመጨረሻ ፊዳንን የምትከዳበትን ምርት ሚስቱን የሚያጣበትና ሌሎችም አዳዲስና ጓጉኝቶችን እየቀርብ ያለ ወደ ትዕይንቱ አለፍኩ። ከሪማን አይዳና እንዲሁም ደግሞ ልጇ ቶብራክን ለመዳር በጣም ጓጉቷ ትገኛለች። ይህ በእንዲህ እንዳለ ደግሞ አሁን ላይ ፊዳን ወደ ቤተሰቡ በጣም ቀርባ ቶብራክን በጣም የተመለከተችው የሆነ ከባሏ ጋር የሚያመሳስለው ነገር እንዳላውቃለች። ቶብራክ ልጁን አይቀርበውም ነበር፣ ግን አሁን በፊዳን እየተነሳ በጣም እየቀረበው እንዲሁም ደግሞ ቡራክ ደግሞ አባቱን እያወራ ይገኛል። በሌላኛው ስፍራ ደግሞ ዛሬ ሽምግልና የሚካሄድበት ቀን ነው። ለምርትና ሸን ሊድሯቸው ነው ጋይስ ልጅ ጋር ዘሪን ይህንን ጋብቻ ባትፈልገውም እንኳን ለምርት ስትል ልታሳካለት ነው። እናም ሽማግሌውን ሱፍ ለማልበስ እየሞከረች ትገኛለች። የፊዳንን አባት ቡርጁ ልጅ የት ነው ያለሽው? አይቲ እመጣለሁ በማለት እርስ በርስ ካወሩ በኋላ አሁን ላይ ምርት ሊያገባት ሽማግሌ ሊላክላት የነበረችው ሴትዮ ልጇ ከባለ ሀብት ጋር ሆስፒታል ውስጥ ነኝ እያሳከምኩት ነው ብላ ስትነግራት በጭፈራ ታብዳለች። እናቲቱ ይህ የሚያስጨፍራት ከድህነት የልገላገል ነው፣ ልጄ ድሃ ሳይሆን የምታገባው ሀብታም ነው በማለት ነው። ይሁንና እንጂ ልጅቱ ግን የምታውቀው ምንም ነገር የለም። ምክንያቱም እሷ ሰውየው ታመመ ልታሳከመው ወደ ሆስፒታል ሄደች። ከሰውየው ጋር ምንም አይነት ፍቅር ሆነ ምንም አይነት ነገር የላትም። በሌላ በኩል ሁለቱም እርስ በርስ ሳይታሉ ቶብራክ ወደ ክፍሉ ሲገባ እንዲሁም ደግሞ ፊዳን ወደ መሬት ልትወርድ ስትል ያ ቪላ ቤት ፎቅ ሁለቱንም ያጋጫቸዋል። መጋጨታቸው ግን አሁን ላይ ፊዳን ቶብራክን ስትመለከተው ቁጭ ነጃትን እየመሰላት በጣም ተቸግራ ነበር። አያያዙ፣ ጠረኑ፣ ሽታው፣ ሁሉም ነገር በቃ ቶብራክ ነጃትን ነው። ፊዳን እኮ አልተሳሳተችም፣ ግን ማስረጃን ያጣችው። ፊዳን ልትሄድ ስትል አይ ኔ ቶሎ እባክሽን ተቀመጭና ቁጭ በይ የሚጠጣው ውሃ ላምጣልሽ በማለት ቶብራክ ሊሄድ ሲል እጆቹን ትይዘና ታስቆመዋለች። ቶብራክ አትሄድ እባክህ ከጎን የተቀመጥ በማለት ከጎኗ እንዲቀመጥ ታደርገዋለች። አላውቅም ፊዳን ስላሳለፍሽውም ሆነ ስለተፈጠረው ነገር በሙሉ ህይወትሽ ላይ ምን እንደተፈጠረ አላውቅም፣ ግን በጣም ጥሩ ሰው ነሽ እና ቡራክ በጣም ወድሻል። ያለ መሆኔን ያስደስተኛል። አሁን ላይ ቡራክ ያለ አንቺ መተንፈስ አይችልም እና በጣም ተቆጣጥረሽዋል። እባክሽን አስደስችው በማለት ነግረታል። እሷም ስለተጋጨችው ይቅርታ የጠየቀችው እሺ በማለት ተነስታ ትሄዳለች። ቶብራክ ይችን ሴትዮ አውቃታለሁ በሆነ ህይወት ማውቃት ይመስላል በማለት በጣም ከራሱ ጋር ይጨቃጭቃል። ይህ በእንዲህ እንዳለ ፊዳን ደግሞ ራሱ ነው ነጃት ነው በማለት ከራሷ ጋር ትጨቃጭቃለች። የ7 ዓመት ፍቅረኛዋን ለቶብራክ ብላ ትተዋለች። 5 ዓመታት በሙሉ ኮማ ውስጥ የቆየውን ቡራክን ስትል አይዳ አሁን ያልሲንን ትተው ነበር። እሱ ደግሞ እየደወለላት አንቺ ለኔ ሁሉም ነገር ሰጥሃለሁ ብለሽኛል፣ ገንዘብና ዝና እንዲሁም እኔ የምፈልገው ቦታ እንዴት መቼ እፈልጋለሁ ማለት ያስፈራራታል። እሷ ዳግመኛ ስልኬ ላይ እንድትደውል አልፈልግም፣ እኔ ስደውልልህ ብቻ ነው የምታወራኝ ገባ ያልሲን በማለት ታስጠነቀዋለች። ያልሲን ግን እንደማይፈራትና አሁን በቁጥጥሩ ስር እንደሆነች ይነግራታል። ሁለቱም እርስ በርስ ይጨቃጭቃሉ። ቶብራክ የትውስታው ነገር በጣም ያበሳጨው በየቀኑ ነው የሚናድደው። ፊዳን ሁሉንም ነገር ከገጣጠመች በኋላ ይህ ነጃት ሊሆን ይችላል ብላ አስባ በጣም ተጨንቃ ተወዛግባ ትገኛለች። ቡርጁ ምርት እንዳይጨንቅ ደውላ ለዘሪን ብትነግራትም ግን ዘሪን ስልኩን አንስታ አሁን ምርት የለም በማለት ተዘጋና ሁለቱን ለማጣላት ትሞክራለች። ሰናይ ወደምትባለው ጓደኛዋ ፊዳን ትደውላለች። አልቻልኩም ሰናይ፣ እዚህ የተፈጠረ ያለው ነገር አልገባሽም። ቶብራክ የእውነት ነጃትን ነው። ሁለቱም መልካቸው አንድ አይነት ነው። እናም ደግሞ ሽታቸው ይሁን ድምጻቸውም አንድ አይነት ነው። እባክሽ ጓደኛዬ በጣም ስለደረሰብሽ ነገር በሙሉ አዝናለሁ፣ ግን ደግሞ ልጅን ማጣት እንዲሁም ባልን ማጣት አስቸጋሪ እንደሆነ ይገባኛል። እባክሽ በዛ ነገር አትወሶሽ። አይደለም ሰናይ፣ እኔ አሁንም ማረጋገጥ እፈልጋለሁ። ሁለቱም እኮ አንድ አይነቶች ናቸው። መልካቸው አንድ አይነት ነው። ቁመታቸውም አንድ አይነት ነው። ድምጻቸው፣ ሁሉ ነገራቸው። እባክሽ ሰናይ ማድረግ የምንችለው ነገር ካለ እባክሽ እርሺኝ። የሆነ ነገር ብቻ አድርጊ፣ ዝም አትበይ። እሺ እህቴ፣ እንደዛ ከሆነ አንድ ነገር አለ። እሱም ደግሞ ዲኤንኤ ለምን አታደርጊያቸውም? ዲኤንኤ ምርመራ ትክክል ብለሻል፣ በዛ ማረጋገጥ እንችላለን በማለት ፊዳን አሁን ዲኤንኤ ምርመራ ለማድረግ ትሞክራለች። ግን በዚህ ሰዓት ላይ ሰናይ 2 ጥያቄዎችን ጠይቃታለች። የመጀመሪያው የቶብራክ ፀጉር ያስፈልጋል፣ በመጨረሻ ደግሞ የነጃት ፀጉር። ስለዚህ የነጃት ፀጉር የሚኖርሽ ከሆነ ብላ ስጠይቃት እሷም የነጃት ፀጉር አለኝ በማለት ለሰናይ ትነግራታለች። እስካሁን እንዳልጣለችውና ግን ይህ ምርመራ እውነት የማይሆን ከሆነና ሁለቱ ሰዎች አንድ አይነት የማይሆኑ ከሆነ የነጃትን ፀጉር እንደምታጣው ትነግራታለች። ቶብራክ ህልም እያየ ነው። ያም ህልም ደግሞ ዓለም በሙሉ ጠፍታ እኔን መርሳት ትችላለህ የምትለውን የፊዳን ቃላቶች ይሰማል። እሱም አይ ፈጽሞ ራሴን እንኳን ብረሳ አንቺን ልረሳሽ አልችልም ይላል።
እናም በዚህ ሰዓት ላይ ከእንቅልፉ ይባንናል። እናም ይህንን ቃላቶች ካስታወሰ በኋላ ይህ ቃላቶች የአይዳን አይደለም በማለት የሚጠጣ ውሃ ለመጠጣት ይሄዳል። በድንገት ደግሞ ፊዳንን ማስታወስ ትጀምራለች። ያኔ በድንገት ጥያቄዎችን እሷ ነበር ሲጠይቀችው። ሁሉንም ነገር ብትረሳ ነጃት እውነቱን ንገረኝ፣ ራስህን እንኳን ብትረሳ የኔን ፍቅርና እኔን ትረሳኛለህ? ምን አይነት ጥያቄ ነው የጠየቅሽኝ? ፈጽሞ ለረሳሽ አልችልም። አይ አልረሳሽ በማለት ነጃት ቃል ገብቶላት ሁለቱን ስጦታ ይሰጣሉ። በዚህ ሰዓት ላይ የሁለቱንም ሀብልና እንዲሁም ደግሞ ፎቶቸውን የያዘ ጸጉራቸውን የያዘ ማስታወሻ ነበር የተሰጣጡት። እናም እሷ ያንን እያስታወሰች የነጃት ጸጉር እጄ ላይ ያለ፣ አሁን በቃ የዲኤንኤ ምርመራውን አድርጋለሁ ማለት ትናገራለች። ምርት ስልክ ተደውሏል ወይ በማለት ይጠይቃል። ለቅባት ያላት ልጅ እስካሁን አልደወለችለትም፣ ግን ተደውሎ ነበር። ዘሪን ነበረች ሆን ብላ የደበቀችው። የተሳሳተ ስልክ ነው የተደወለው በማለት ሁለቱን ለማጣላት ሙከራ ታደርጋለች። ቶብራክ በጣም ተበሳጭቶ ባለበት ሰዓት ላይ ከሪማን ወደ እሱ ጋር ትመጣለች። ልጄ ምን ሆነ ነው? እማዬ ህልም አይቻለሁ፣ ዛሬ በጣም ህልም አይቻለሁ። ምንድን ነው? ማስታወስ ጀመርክ እንዴ? እባክህ አትቀልድ እባክህ። ዶክተሮቹ አሁን በአንዴ ማስታወስ እንደማትችል ተናግረዋል። ቀስ እያልክ ታስታውሳለህ። አይዳን ከሆነ ታስታውሳታለህ። እሷ እኮ ያንተ ሚስት ናት፣ በጣም የምትወዳ ሴት፣ የልጅህ እናት ናት። ምን ልጄ ቆይ ቡና ላፍላለህ በማለት ነገሩን ለማለባበስ ትሞክራለች። እናም ወዲያው ካፈላችለት በኋላ ወደ እሱ ጋር ቀርባ እንዴት ፈጠረው ብላም ስትጠይቀው እሱም አንዲት ሴትን ተመለከትኩ፣ ግን ፊቷን ማየት አልቻልኩም። ሁሌም እንደዛ ነው የሚሆነው፣ ፊቷን ማየት አልችልም። ግን ሁሉንም ነገር እንኳን ብትረሳ እኔን ትረሳኛለህ ብላ ጠይቀችኝ። እኔ ደግሞ አልረሳሽም አልኳት። ያው ልጄ ታዲያ ታውቃለህ አይደል እንዴ? አይዳን እኮ ነው፣ አይዳን ነው እንደዚህ ያልከው። አይዳ ናት አይደለ እንዴ ፍቅረኛ? እናም ደግሞ ሚስት እሷ ናት። ስለዚህ እሷን ነው እማዬ። የእሷ ድምፅ እኮ ግን አይደለም፣ እሷ አትመስለኝም። ልጄ ደግሞ እባክህ አንተ ምንም ነገር ማስታወስ አትችልም፣ ራስን አታስጨንቅ። አይዳ ነው በቃ አይዳ እናትና የልጅ እናት ናት። ስለዚህ እሷ ነው እንደዚህ ያልከው። አየህ ያኔ እንደዚህ አይነት ነገር ታወሩ ነበር ማለት ነው። እማዬ የምናወራ ይመስልሻል? አዎ ታወሩ ነበር። ፍቅረኛሞች አይደላችሁ? በጣም እኮ ትዋደዱ ነበር። በጣም ብዙ ነገራቶች ነበር የምታወሩት። አይዳም እኮ አሁን የምትጨናንቀውና የምትናደደው ለዚህ ነው። አየህ እሷ ጋር የምታወሩት ወሬ አሁን ላይ መውራት ስላልቻላችሁ በማለት ወዲያው ከሪማን ለማስመሰል ማልቀስ ትጀምራለች። ልጄ ሁሉንም ነገር ማስታወስ ብትችል በጣም ደስ ይለኝ ነበር። ለዛም ነው የማለቅሰው። አይዳ በጣም ታፈቅራለች፣ ግን አንተ ልትረዳት አልቻልክም። ቶሎ በሰርጉን እናድርገውና በቃ ሁሉም ነገር እንፍተው በማለት ቶብራክን ትነግረዋለች። እሱ ከሄደ በኋላ ሰርጉ ቶሎ መፈጠር አለበት፣ ካለበለዚያ ልጅ እውነታውን ይደርስበታል በማለት ትናገራለች። በመጨረሻም የቶብራክን ጸጉር መፈለግ እየጀመረች ያለችው ፊዳን ለሰናይ ደውላ በቃ የዲኤንኤ ምርመራውን እናደርጋለን፣ የሚሸጠውን ነገር በሙሉ እሸጣለሁ፣ አንገት ሐብሏ ላይ ያለውን ወርቅም እሸጣለሁ በማለት የቶብራክን ጸጉር ታዘጋጃለች። ግን የቶብራክ ጸጉርን እንዴት ታገኘው ይሆን? የድርጅቱ ባለሀብት ታሞ ተኝቶ ባለበት ሰዓት ላይ በሰዓቱ ማንም የመጣለት ሰው ስላልነበር ብርቱ ወደ ቤቷ ከመሄድ ይልቅ እሱን ማስታመም መርጣለች። የምርትን ጉዳይ በጣም ረስተዋለች። ከሪማን በጣም ደንግጣለች። እና ሀሊዴ እኔ ተቀመጭ ከጎኔ በማለት ሀሊዴ ነው ከጎኗ ትቀመጥ አድርጋ እባክሽ ንገሪኝ፣ ምናልባት ቶብራክ ስላለፈው ህይወቱ ጠይቆሽ ያውቃል? አላውቅም፣ ምናልባት የሆኑ ቃላቶችን ወይም የሚያስታውሰው ነገር እንዳለ። አይ ወይዘሮ ከሪማን ምንም ነገር አልነገረኝ በማለት ምንም እንደሌለ ትነግራታለች። በሌላ በኩል ምርት እስካሁን ፍቅረኛው ስላልደወለች ለምን ሽምግልናውን እንሄዳለን በማለት ይጠይቁታል። አይዳ እየተጫወተ የነበረውን ቡራክን ልብሱ ላይ ቆሻሻ ሲወርቅበት ለምንድን ቆሻሻ የጣልከው አንተ ልጁ ምንም ነገር አይገባ ደደብነ በማለት ትሰርበዋለች። ይህን የሰማው ቶብራክና እንዲሁም ደግሞ ከሪማን አይዳ ላይ ያፈጡበታል። አይዳም ትልቅ ልጅ ነው፣ ልብሱ ላይ ማቆሸሽ የለበትም ብዬ ነው ለራሱ ብዬ ነው በማለት ትናገራለች። ፊዳን ወደ ውስጥ ይዛው እንድትገባ ይነገራታል። ተመልካቾች ትዕይንቱ እዚህ ጋር ይጠናቀቃል። የዲኤንኤ ምርመራውና ሁሉም ነገር ምን ይሆናል? ይህ ለሁላችንም ጥያቄ ነው።